ዓለምን ጨለማ አደርጋለሁ ስትል ኢራን አስታወቀች። ኢራን የዓለም የኢንተርኔት ኬብል ልታቋርጥ መሆኑ ተነግሯል። ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን እቆርጣለሁ ስትል አስጠንቅቃለች። ከዓለም አቀፉ የኢንተርኔት ፍሰቱ ከ95 እስከ 97 በመቶ የሚሆኑ የሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብረው የሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው ተብሏል። የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶች እና እያንዳንዱ የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በሙሉ በእነዚህ ኬብሎች ላይ የተመሰረቱ ናቸው ተብሏል። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ለመተላለፊያ ክፍያ የይሖዋን ገንዘብ በሚሰበስቡበት ጥልቅ በሌለው የባህር ወለል ላይ ነው ተብሏል። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙ ዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው ተብሏል። የኢራን አብዮታዊ ጥበቃ ኃይል መጋቢት 28 ቀን ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ያሉ ስልታዊ መሠረታዊ ልማቶች አይማሩም ብሏል።